ዛሬ በእርግዝና ጊዜ ስለሚደረግ የአካል ብቃት እንቅስቃሴ ሶስት በጣም ጠቃሚ መረጃዎችን እነግራችኋለሁ። እስከመጨረሻው አብራችሁን ቆዩ። በመጀመሪያ የአካል ብቃት እንቅስቃሴ በእርግዝና ጊዜ ማድረጋችን ምንድነው ጥቅሙ የሚለውን አወራችኋለሁ። በክፍል ሁለት ደግሞ ምን አይነት የእንቅስቃሴዎችን ወይም ደግሞ ስፖርቶችን ብንሰራ ይመከራል በእርግዝና ጊዜ የሚለውን እነግራችኋለሁ። በመጨረሻ ደግሞ ማድረግ ያለብን ጥንቃቄ ምን ነው ስፖርት ስንሰራ በእርግዝና ጊዜ የሚለውን እነግራችኋለሁ። በክፍል አንድ የምናየው በእርግዝና ጊዜ የሚደረግ የአካል ብቃት እንቅስቃሴ ጥቅሞቹን ነው። የመጀመሪያው ሙዳችንን ያስተካክላል። ሁለተኛው ደግሞ አላስፈላጊ የክብደት መጨመር እንዳይኖር ያደርጋል። በሶስተኛ ደረጃ ደግሞ በወሊድ ጊዜ እንዳንቸገር በቀላሉ እንድንወልድ ይጠቅመናል። ሌላኛው ደግሞ እንቅልፋችን በደንብ እንድንተኛ ያደርገናል። እነዚህ ጥቅሞቹ ናቸው ማለት ነው ስፖርት የመስራቱ በእርግዝና ጊዜ። በክፍል ሁለት ደግሞ ምን አይነት ስፖርቶችን ብንሰራ ይመከራል የሚለውን እነግራችኋለሁ። የመጀመሪያው የሚመከረው ወክ እንድናደርግ ነው። በቀን ቢያንስ ለ30 ደቂቃ በሳምንት ለ5 ቀን ወክ እንድናደርግ ይመከራል። ሌላኛው ሁለተኛው ስፖርት ደግሞ የሚመከረው በእርግዝና ጊዜ መዋኘት ነው። መዋኘት ምንም አይነት ሰውነታችን ላይ ጫና ስለሌለው ስፖርት ይሄኛው ስፖርት በእርግዝና ጊዜ ይመከራል። ሌላኛው ደግሞ በተለይ ልንወልድ አካባቢ ከ35 ከ36 ሳምንት በኋላ የሚመከረው የተወሰነ ሰውነታችንን ማፍታታት ቁጭ ብድግ ሊሆን ይችላል። የዳላችን አካባቢ ማፍታታት ይሄ ጥቅሙ ምንድነው? በእርግዝና ጊዜ ምጣችን በጣም እንዳይጠነክርብን ለማድረግ ይጠቅማል ማለት ነው። እነዚህ ዋና ዋናዎቹ ሶስቶቹ ስፖርት የሚመከሩ ናቸው በእርግዝና ጊዜ። እነዚህን ስፖርቶችን ነው ከዚህ ጠንከር ያለ እንድናደርግ አይመከርም በእርግዝና ጊዜ ማለት ነው። በክፍል ሶስት ደግሞ የምናየው ስፖርት ከመስራታችን በፊት ማድረግ ያለብንን 4 ነገሮች ነው። የመጀመሪያው ፈሳሽ ነገር በተለይ ውሃ በደንብ መውሰድ ያለብን። ሁለተኛው ደግሞ በተለይ ከሰው ጋር የሚያነካኩ ስፖርቶችን መቀነስ አለብን። ለምሳሌ ቦክስ ሊሆን ይችላል ወይ ደግሞ ጂምናስቲክ ምናምን ሊሆን ይችላል። ወይም ደግሞ ማንኛውም ብቻ ከሰው ጋር ንክኪ ያለውን ስፖርት መቀነስ አለብን። ሌላኛው ደግሞ በጣም የኛን ኢነርጂ የሚጠይቅ ለምሳሌ ዝላይ ሊሆን ይችላል፣ ሩጫ ሊሆን ይችላል፣ እግር ኳስ ሊሆን ይችላል። እንደዚህ አይነት ስፖርቶችን መቀነስ አለብን ወይም ደግሞ ማድረግ የለብንም። በሶስተኛ ደረጃ ደግሞ ሀኪማችንን ማማከር አለብን። ምክንያቱም አንዳንድ ጊዜ ስፖርት ማንኛውም ስፖርት ሊከለከል ይችላል። ለልጁ ወይም ደግሞ ለእኛ ጤንነት የሚያሰጋ ነገር ከተፈጠረ እርግዝናው ላይ ስፖርት ሊከለከል ስለሚችል ሀኪማችንን ማማከር ይኖርብናል። ለምሳሌ እንግዲህ ልጁ አቀማመጡ ትንሽ ከኖርማሉ የተለየ ከሆነ። ሌላኛው ደግሞ ማየት የምንችለው ምንድነው? ከዚህ በፊት ከጊዜው ቀድሞ የተወለደ እርግዝና ከነበረን ከዚህ በፊት ሀኪማችን እንቅስቃሴ እንድንቀንስ ሊያደርገን ይችላል። ስለዚህ እነዚህ ነገሮች ስላሉ ሀኪማችንን ማማከር አስፈላጊ ይሆናል ማለት ነው። እነዚህ ናቸው ለዛሬ ያመጣሁላችሁ እነዚህ መረጃዎችን ነው። ተጨማሪ ተመሳሳይ የጤና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። አመሰግናለሁ።